ዋይት ሃውስ እና ክሬምሊን በዓለም ላይ ካሉ በጣም ጥብቅና ግዙፍ ቤተመንግስት መካከል ሁለቱ ናቸው። ተልዕኳቸውም በዓለም ላይ ካሉ ታላላቅ መሪዎች መካከል ጥቂቶቹን መጠበቅ ነው። ሁለቱም ህንፃዎች ልዩ የሆነ የሥነ ህንፃ ንድፍ ያላቸው ሲሆን፣ ቀደም ሲል ያላያችሁት ወይም መኖሩን እንኳን ያላወቃችሁት ምስጢራዊ ባህሪያትና መከላከያዎች አላቸው። ነገር ግን እነዚህም ብሔራዊ ምልክቶች ሲወዳደሩ አንድ ጥያቄ ያስነሳል፤ የትኛው ይሻላል የሚል። ከተገነባበት ጊዜ ጀምሮ ዋይት ሃውስ የአሜሪካ ፕሬዝዳንት የሚኖርበትና የሚሰራበት ተራ ቤተመንግስት ብቻ አልነበረም። የህዝቡ ቤተመንግስት የዲሞክራሲ ምልክት ሆኖ እያንዳንዱ አሜሪካዊ እንደ ራሱ ቤት ስሜት የሚሰማበት ጭምር ነበር። ዋይት ሃውስ በ18 ኤከር መሬት ላይ ተገንብቷል። ይህም በግምት 14 የእግር ኳስ ሜዳዎችን መጠን ያህላል። በጣም ትልቅ ነው። 6 ፎቆች እና 55,000 ካሬ ጫማ የወለል ቦታ አለው። ውስጡ 132 ክፍሎች፣ 35 መታጠቢያ ቤቶች፣ 412 በሮች፣ 147 መስኮቶች፣ ለዲሲ ቀዝቃዛ ክረምቶች ምቹ የሆኑ የተገነቡ 28 ምድጃዎች፣ 8 ደረጃዎች እና 3 አሳንሰሮች አሉት። አንድ የወጥ ቤት ብቻ አለው፣ ነገር ግን 140 የወጥ ቤት ሰራተኞችን ለማገልገል የሚችል መጠን አለው። እናም በቀን ከ1000 በላይ ሰዎችን ማገልገል ይችላል። በሰባተኛው ክፍለ ዘመን መገባደጃ ላይ የተገነባው ዋይት ሃውስ ከክሬምሊን ጋር ሲነጻጸር በጣም ወጣት ነው። ምንም እንኳን አንዳንድ ነገሮች በጊዜ ሂደት የተሻሉ ቢሆንም፣ ዕድሜ ብቻውን ዋይት ሃውስን ከክሬምሊን የተሻለ መሆኑን ለመወሰን በቂ መለኪያ አይደለም። ክሬምሊን ከዋይት ሃውስ በ100 ዓመት ያረጀ ቢሆንም በ20ኛው ክፍለ ዘመን የተገነባ ይመስላል። በእርግጥ የዓለም የሥነ ሕንፃ ተአምራት አንዱ መለኪያ ነው። ክሬምሊን በኢቫን ሶስተኛ ዘመን በኢጣሊያ አርኪቴክቸሮች በ1485 እስከ 1495 መካከል ተገንብቷል። እነዚህ አስደናቂ ቀይ ግድግዳዎች ጀርባ ቢያንስ 15 የተለያዩ መዋቅሮች ያሉት ውስብስብ ቦታ አለ፣ በጥንቃቄ ቁጥጥር ስር ለሕዝብ ክፍት የሆኑ ሙዚየሞችን ጨምሮ። ክሬምሊን በታሪካዊ መሬት ላይ በቦሮቪትስኪ ኮረብታ ላይ ተገንብቷል። በሞስኮ መሃል 65 ኤከር ላይ ይገኛል። ይህም የዋይት ሃውስን መሬት ከንቱ ያስመስለዋል። ሰፊ አደባባዮች፣ ምቹ የአትክልት ቦታዎች፣ 5 ቤተመንግስቶች፣ 4 የሥነ ሥርዓት ወርቃማ ጉልላት ካቴድራሎች እና ከ1000 በላይ ጠባቂዎች፣ ባለሥልጣናት፣ ሰራተኞች ያሉት ክሬምሊን ብዙ ሚስጥሮችን የሚደብቅ ምሽግ ነው። ይህም ሳይንቲስቶች፣ ታሪክ ጸሐፊዎች እና አርኪኦሎጂስቶች ለዓመታት ለመግለጥ ሞክረዋል። የክሬምሊን መሃል ነጥብ የሆነው ታላቁ ክሬምሊን ቤተመንግስት ይህ ቀድሞ ኒኮላ አንደኛ መኖሪያ ነበር። ይህ ቤተመንግስት የተንቆጠቆጡ መግቢያ ክፍሎች፣ መቀበያ አዳራሾችና የግል መኖሪያዎች ያሉት ሲሆን ይህም በኦቫል ኦፊስ ያለውን ሰው ቢያንስ በ2 እጥፍ ይበልጣል። ይህ ታላቅ ቤተመንግስት ፑቲን የመንግስት ስራውን የሚያከናውንበት ወይም ሌሎች የዓለም መሪዎች የሚቀበልበት ቦታ ነው። በውበቱና በተለመደ ታሪኩ ምክንያት የዩኔስኮ ክሬምሊን በ1990 በዓለም ባህላዊ ቅርስ ዝርዝር ውስጥ አካቶታል። ታዲያ ከዋይት ሃውስ ጋር ሲነጻጸር ይህም የአሜሪካ ፕሬዝዳንት መኖሪያ ለክሬምሊን ለሰራተኞች ቢሮ ሆኖ ያገለግላል። የክሬምሊን ግዙፍ መጠን፣ ታሪክ እና ግርማ ሞገስ የሩሲያ የስልጣኔ ታላቅ ምልክት ያደርገዋል። የትኛው የተሻለ እንደሆነ በተረጋገጠ መልኩ ለመወሰን እነዚህ ሁለት ህንፃዎች በዓለም መድረክ ላይ የመንግስት ስልጣን እንዴት እንደሚያስተናግዱ መረዳት አለብን። በየቀኑ ዋይት ሃውስ በግምት 6000 ጎብኚዎችን ይቀበላል። የመንግስት መሪ ወይም የንጉሳዊ ቤተሰብ አባል ሲጎበኝ የመንግስት እራት በዋይት ሃውስ ውስጥ ካሉት በጣም ግርማ ሞገስ ያላቸው አስደናቂ ክስተቶች አንዱ ነው። የዜና መግለጫ ኮንፈረንሶች በምዕራብ ክንፍ ውስጥ ባለው ትንሽ ቲያትር በፕሬስ ብሪፊንግ ክፍል ይካሄዳል። ዲፕሎማሲያዊ ስብሰባዎች ደግሞም በዋይት ሃውስ ውስጥ ባሉ ብዙ ቢሮዎች ውስጥ ሊካሄዱ ይችላሉ። ነገር ግን ነገሩ ስብሰባዎችና ኮንፈረንሶች ብቻ አይደለም። አንዳንድ ጊዜ በጣም አስደሳች ድግሶችና ዝግጅቶች ይካሄዳሉ። የዋይት ሃውስ ኢስተር በዓል አንዱ ነው። በእንቁላል ቅርጽ የተጠቀለለ ስጦታ የአትክልት ስፍራ ውስጥ ይደበቅና ሰዎች ፈልገው በማግኘት ይወስዱ ነበር። ከ7ኛው ክፍለ ዘመን መገባደጃ ጀምሮ ያለ ባህል ሲሆን በዋይት ሃውስ ውስጥ በተለምዶ ከሚካሄደው ታዋቂ ድግሶች አንዱ ነው። በ1930 ወደ 50,000 የሚጠጉ ሰዎች ተገኝተዋል። ድግሱ ከቁጥጥር ውጭ ሆነ። በጣም የተዘበራረቀ ስለነበረ የመጀመሪያዋ እመቤት ሉሁቨር የአበባ አትክልት ቦታ ላይ የጠፉ ልጆች ወደ ወላጆቻቸው ይመለሱበት ነበር። በዚህ የተነሳ ይህ እንደ ባህል ሆኖ ቀርቷል።
ሌላው እንደ ፊልም፣ ቲያትር፣ ቦውሊንግ፣ ጂም፣ ቴኒስ ሜዳ እና መዋኛ ገንዳ፣ የሩጫ መሮጫ እና የቢሊያርድ ክፍል ያሉት መዝናኛ መተግበሪያ ቦታዎች አሉት። ዋይት ሃውስ ዲፕሎማሲን ከምቾት ጋር የሚያቀላጥፍበት ቦታዎች ጨምሮ። ነገር ግን ከ2011 ጀምሮ ነገሮች ተለውጠዋል። በቅርብ ጊዜ በዋይት ሃውስ ውስጥ የሚካሄዱ ዝግጅቶች በግብዣ ብቻ ናቸው። አለበለዚያ የክብር ሜዳሊያ ወይም የኖቤል ሽልማት ለመቀበል አሊያም ደግሞ ድንቅ ስራ በመስራት ግብዣ ለማግኘት ይኖርቦታል። ከዋይት ሃውስ በተለየ ክሬምሊን ትንሽ ጠንከር ያለ ነው። ሁልጊዜም የሥነ ሥርዓትና የሃይማኖት ቦታ ሆኖ ቆይቷል። ወርቃማ ጉልላቱ የዶርሚሽን ካቴድራል የሩሲያ ኦርቶዶክስ ቤተክርስቲያን ዋና መቀመጫ ሆኖ ያገለግላል። ብዙ ዘውዳዊ ስርዓቶችና የንጉሳዊ ቤተሰብ ሰርጎች በዚህ በፍሬስኮ ያጌጡ ናቸው። ከዶርሚሽን ካቴድራል አጠገብ ያለው የፋሴትስ ቤተመንግስት በሞስኮ ውስጥ ካሉት ጥንታዊ ድንጋይ ህንፃዎች አንዱ ነው። ወርቃማ አምዶችና በፍሬስኮ ያጌጡ ግድግዳዎች ከ20ኛው ክፍለ ዘመን በፊት ስለነበሩ የዙፋን ክፍልና የግብዣ አዳራሽ ሆነው ያገለግሉ ነበር። ነገር ግን ዛሬ የታላቁ ክሬምሊን ቤተመንግስት አካል ሆኖ የፑቲን መደበኛ የሥነ ሥርዓት አዳራሽ ሆኖ ያገለግላል። አንድ እንግዳ መቀበያ አዳራሽ ለፑቲን በቂ አይደለም። ከፋሴትስ ቤተመንግስት በተጨማሪ ታላቁ ክሬምሊን ቤተመንግስት 5 የተለያዩ እንግዳ መቀበያ አዳራሾች አሉት። በ61 ሜትር ርዝመት ላይ ያለው ዞርኮቭስኪ ትልቁ ሲሆን ይህ አዳራሽ በቅዱስ ጊዮርጊስ ድል አድራጊ ስም ተሰይሟል። ግድግዳዎቹ በወርቅ የተሸለሙ ኮከቦችና የአገልግሎትና የጀግንነት ምልክቶች ያጌጡ ናቸው። 18 የዚንክ መልህቆች ጣሪያውን ይደግፋሉ እና ከላይ የሀገሪቱ ወታደራዊ ድሎች የሚያሳዩ ጌጣጌጥ ሐውልቶች ይታያሉ። ዞርኮቭስኪ ብዙውን ጊዜ ወታደራዊ ሽልማቶች፣ ጌጣጌጦችና የኖቤል ሽልማቶች ወይም የፓርቲ ተወካዮች ከሲቪሉ ጋር ያሉ ስብሰባዎች ለመስጠት ያገለግላል። ከትንሹ 31 ሜትር ርዝመት ካለው አሌክሳንድሮቭስኪ የቅዱስ አሌክሳንደር ኔቪስኪ ትዕዛዝ አዳራሽ ጋር ተገናኝቷል። ይህም የመንግስት ምክር ቤት ስብሰባዎች፣ የሩሲያ መሪ አማካሪ አካል የሚካሄድበት ቦታ ነው። እንዲሁም አንድሬዮቭስኪ የቅዱስ አንድሬው ትዕዛዝ አዳራሽ አለ። ይህ አዳራሽ በዋናነት ለተከበሩ ስብሰባዎችና ዝግጅቶች ያገለግላል። የሩሲያ ፕሬዝዳንት መሐላ መፈጸሚያ የሚካሄደው እዚህ ነው። በታላቁ ክሬምሊን ቤተመንግስት ውስጥ ብቻ ቢያንስ 700 ክፍሎች ይገኛሉ። ይህም ከዋይት ሃውስ በ5 እጥፍ ይበልጣል። በዚህ መጠን ክፍሎቹ በአንድ ህንፃ ውስጥ ክሬምሊን ትንሽ ያልሆነ ከተማ ነው። እያንዳንዱም በፍሬስኮ ያጌጡ ግድግዳዎቹ ላይ የሩሲያ ባህላዊና ታሪካዊ ቅርጽ ያሳያል። በተቃራኒ ዋይት ሃውስ ውጤታማና ዘመናዊ መገልገያዎች ያሉት ነው። ምንም እንኳን ተግባራቸው አንድ ቢሆንም እነዚህ ህንፃዎች አሁንም በዓለም ላይ ካሉ ሁለት በጣም ስልጣኔ ያላቸው ተጽዕኖ ፈጣሪ ሰዎች መኖሪያ ሆነው እንደሚያገለግሉ እንዳንረሳ። የእነዚህ ሰዎች ደህንነት ቀዳሚ ስለሆነ እንዴት ይጠበቃሉ የሚለው ጥያቄ ሊነሳ ይችላል። በ2011 በርካታ ጥይቶች ከከፊል አውቶማቲክ ጠመንጃ ወደ ዋይት ሃውስ ተተኩሰዋል። ነገር ግን አንዳቸውም ውስጥ አልገቡም። በዚህ መረጃ መሰረት የትኛው ሰው ነው ህይወቱን አደጋ ላይ ጥሎ እንደገና በዋይት ሃውስ ላይ ጥይት መተኮስ የሚደፍር ሰው? ምናልባትም አንድ ሰው ቢሞክር። በርካታ በጣራ ላይ ያሉ አልሞ ተኳሾች ሁልጊዜም በተጠንቀቅ በመመልከት ላይ ናቸው። ማንኛውንም ስጋት ለማስወገድ ዝግጁ ናቸው። ከመሬት ጀምሮ እስከ ሰማይ ድረስ ሁሉንም ነገር ይከታተላሉ። የታጠቁ ጠባቂዎች ቡድኖች 24 ሰዓት ይዞራሉ። በሆነ መንገድ በጥንቃቄ መጥፎ ነገር ለመስራት ብትሞክር ወይም ከዛ የከፋ የኢንፍራሬድ ካሜራዎችና የድንበር ዳሻሾች የደህንነት አገልግሎቶች አንዳች ነገር ስለመኖሩ በፍጥነት ያሳውቃሉ። ወደ ተከለከለው ኤሪያ 56 የዋይት ሃውስ የበረራ ክልል የሚገቡ አውሮፕላኖች ፈጣን ምላሽ ይሰጣቸዋል። የባህር ዳርቻ ጠባቂው MH-65 ዶልፊን ሄሊኮፕተር በተገቢው መጠን እርምጃውን ያከናውናል። ነገር ግን ክልሉን የጣሰው በስህተት ከሆነ አሊያም ለጥቃት እንዳልሆነ ከታሰበ የአብራሪው ፈቃድ በቋሚነት ይሰረዛል። በፌዴራል ክስ ተመስርቶበት ለእስር ይዳረጋል። እድለቢስ ከሆነ ከባህር ዳርቻ ጠባቂው ሄሊኮፕተሮች ማስጠንቀቂያ ፈንታ የጸረ አውሮፕላን ስርዓቶች እንደ አቬንጀር ሚሳኤል ስርዓት ያሉት የነሱ ሰለባ ይሆናል። በእርግጥ ወደ ዋይት ሃውስ ለመግባት በርካታ ሙከራዎች ተደርገዋል። በ2014 የ2 ዓመት ልጅ በሰሜን በሮች መካከል ተጭኖ ወደ ውስጥ ገብቶ የፕሬዝዳንት ንግግር እንዲዘገይ ተደርጓል። በ2023 የዋይት ሃውስ አጥር ከ6 ተኩል ጫማ ወደ 13 ከፍ ተደርጓል። ይህም 3500 ጫማ
ውፍረት ያለውን የብረት አሞሌዎች፣ የግፊት ዳሳሾች፣ ጸረ መውጫና ጸረ መግቢያ ቴክኖሎጂ ያሉት ሲሆን ማንም በዋይት ሃውስ ውስጥ ያለ ቁጥጥር መዝናናት እንዳይችል ያደርጋሉ። ወደ ዋይት ሃውስ መግባት ከተፈለገ የጎብኚ ካርድ በመያዝ አንገቱ ላይ ማንጠልጠል ይኖርቦታል። እንደ ዋይት ሃውስ የክሬምሊን የመጀመሪያ መከላከያ መስመር ግድግዳዎቹ ናቸው። ርዝመቱ 2235 ሜትር ሲሆን ቁመቱ እንደ መሬቱ አቀማመጥ ከ5 እስከ 19 ሜትር ይደርሳል። አእምሮን የሳተ ሰው ካልሆነ በቀር እነዚህን ግድግዳዎች መጣስ አይታሰብም። የዋይት ሃውስ ሚስጥር ደህንነት አገልግሎት በኦቫል ኦፊስ ያለውን ሰው ሲጠብቁ ፑቲን በፌዴራል ጠባቂ አገልግሎትና በሚታዩና በማይታዩ ጠባቂዎች ጦር ይጠበቃል። ከዩክሬን ወረራና በ2022 የጃፓን ጠቅላይ ሚኒስትር ሺንዞ አቤ መገደል ጀምሮ በክሬምሊን ያለው ደህንነት ጠንከር ተደርጓል። በሩሲያ ውስጥ መመረዝ ከባድ ችግር የሆነ ልማድ ቢሆንም ፑቲን መጨነቅ አይኖርበትም። ምክንያቱም ልዩ መኮንኖች ቡድንና የ36 ዓመቱ ሼፍ ጥብቅ መመሪያዎችን በመከተል የምግቡን እያንዳንዱ አውንስ በትክክል መመዘንና ምግቡን ወደ ጠረጴዛው ከመድረሱ በፊት የመቅመስና የመፈተሽ የመሰለ ዋና ተልዕኮ ተሰጥቷቸዋል። ክሬምሊን መከላከያውን በከባድ ምስጢር ይይዛል። የመስታወት ኮሪደሮች ክፍሎች ግራ የሚያጋቡ ማንኛውንም ያልተፈለጉ እንግዶችን ሁሉ ያሳስታሉ። ሁለቱም ዋይት ሃውስ እና ክሬምሊን በርካታ ምስጢራዊ ነገሮች አላቸው። ነገር ግን ክሬምሊን በጥንታዊ መከላከያዎቹ ምስጢሮቹና ዘመናዊ ፈጠራዎቹ ጥምረት ጎልቶ ይታያል። ክሬምሊን በምስጢሮቹ በይበልጥ ይታወቃል። ነገር ግን ዋይት ሃውስ የራሱ ምስጢሮች አሉት። ስለ ዋይት ሃውስ የሴራ ንድፈ ሐሳብ እጥረት የለም። በእርግጥ መላው ህንፃ በምስጢራዊ ባህሪያት ተሸፍኗል። አንዳንዶች በጣም የታወቁና ሌሎች ደግሞ የተገመቱ ናቸው። ከፐርል ሃርበር ጥቃት በኋላ ከፍተኛ ባለስልጣናት የፕሬዚዳንቱን ኮንክሪት የአየር ወረራ መጠለያ እንደሚያስፈልገው ወሰኑ። ይህም ለመኖር ከውጭው ዓለም ጋር ለመገናኘትና ከአንድ ሀገር ጋር ለማስተዳደር የሚያስፈልገውን ሁሉ የተገጠመለት ነው። መጠለያው የፕሬዚዳንት ድንገተኛ ስራ ማዕከል ወይም ፒሲኦሲ ተብሎ ይጠራል። በዋይት ሃውስ ምስራቃዊ ክንፍ ስር ወደ 120 ጫማ ጥልቀት ያለው ሲሆን የኒውክሌር ጥቃት መቋቋም የሚችል ነው ተብሎ ይነገራል። በ2001 ፒሲኦሲ ባንከር የዚህን ጊዜ ምክትል ፕሬዚዳንቱ ዲክ ቼኒ እና በመጨረሻ ፕሬዚዳንት ቡሽ ወደዚያው የተዘዋወሩበት ቦታ ነበር። የዋናው ቤተመንግስት ምስል በዚህ ዋሻ ውስጥ ሲኖር ዋሻዎቹ የተወሳሰቡና ለደህንነት ምቹ ተደርገው የተሰሩ ናቸው። በዋይት ሃውስ ስር ያለው መተላለፊያ ስርዓቶች አስደናቂ ናቸው። ኦቫል ኦፊስ ወደ ፒሲኦ ባንከር የሚወስደው ዋሻ አለ። በምስራቃዊ ክንፍ እና በግምጃ ቤቱ ህንፃ መካከል 761 ጫማ ርዝመት ያለው ድንገተኛ መውጫ መንገድ ሆኖ ያገለግላል። እንዲሁም ወደ ፔንታጎንና ካፒታል ህንፃ ሃውስ እና ምክትል ፕሬዚዳንት መኖሪያ የሚወስደው የመሬት ውስጥ መተላለፊያ መኖራቸውን ግምቶች አሉ። ዋይት ሃውስ በተለየ ክሬምሊን ሚስጥሮቹን ለመግለጥ ፍላጎት የለውም። በወርቅ የተሰሩ የቅንጦት አፓርትመንቶች ለህዝብ ዝግ ሆነው ቀርተዋል። ምክንያቱም የሩሲያ መንግስት የ100 ዓመት የንጉሠ ነገሥት ታሪኩን ለመጠበቅ ይፈልጋል። ነገር ግን ክሬምሊንም በመጀመሪያ ለመከላከያ የተገነቡ ዋሻዎች አሉት። ከእነዚህም ዋሻዎቹ በክሬምሊን ውስብስብ የውስጥ ለውስጥ ቁልፍ ቦታዎችን ያገናኛሉ። ብዙዎቹ በፕሪንስ ዲሚትሪ ዶንስኮይ ዘመን በ1359 ተገንብተዋል። በውስብስቡ ውስጥ ያሉ ቁልፍ ህንፃዎችን ያገናኛሉ። ወደ ውጪም ምስጢራዊ መግቢያ ሆነው ያገለግላሉ። ከእነዚህ ዋሻዎች መካከል አንዳንዶቹ እንደ መውጫ መንገዶች እና አቅርቦቶችን ለማምጣት ያገለግላሉ እና ክሬምሊን ከበባ ላይ በነበረበት ወቅት መሳሪያ ማከማቻ ሆነው ያገለግሉ ነበር። በቅርቡ እነዚህ ዋሻዎች ከመጀመሪያው ዓላማቸው ውጪ ለሌላ ዓላማ አገልግለዋል። ክሬምሊን ሰፊና ብዙ ለህዝብ ያልታወቁ ስለሆኑ ወሬዎቹ እንደሚነገሩት ዋሻዎቹ በፖለቲካ ሴራዎች የተገደሉ ጠላቶች አስክሬን ለመደበቅ ጥቅም ላይ ውለዋል ይላሉ። ክሬምሊን በተመረጡ ሰራተኞችና በወጥ ቤቱና በስነ ስርዓት አዳራሾቹ ላይ ባሉ ገደቦች ላይ በማተኮር ሚስጥራዊነቱ የበለጠ ይጨምራል። ዋይት ሃውስ ደግሞ ዘመናዊነቱና በውስብስብነቱ ይታወቃል። ሆኖም ያለ ጥርጥር እነዚህ ሁለት ህንፃዎች የራሳቸውን ሀገራት የሚገልጹ ብሔራዊ ምልክቶች ሆነዋል። ለእናንተስ ከሁለቱ የቱ ነው የሚበልጠው? አስተያየታችሁን እንደተለመደው ኮሜንት ላይ ያኑሩልን። ለዛሬ ያቀረብንላችሁ እዚህ ላይ አብቅተናል። በሌላ አዲስ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ቆይታ